ጋይስ ዛሬ ነፃነት ወርቅነህ ከዚህ ዓለም በሞት እንደተለየን ሰማው። ቲክቶክ ቪዲዮዎችም አየው። አላመንኩኝም ነበር። አንዳንዴ ሰዎች ስንባል ያው ህይወት በጣም ረጅም ትመስለን የለ ሰው ይሞታል፣ ሰው ያልፋል ብለን አናስብም። ቀናችን የምንኖረው ብዙ ነገር እንደማያጋጥም ነው። and I think ወደን ሳይሆን ተገደን ነው። because በየቀኑ ሰው ይሞቱብኛል ብለን ማሰብ በጣም ያጨናንቃል። ግን ደግሞ እንደ ነፃነት ወርቅነህ ያሉ አይነት ሰዎች ከዚህ ህይወት በሞት ሲለዩን በጣም ከባድ ነው። seriously because ትልቅ ሰዎች ናቸው and ትልቅ ውለታ የሰሩ ሰዎች ናቸው። የኛ ችግር ግን ውለታቸው የሚገባን በሞት ሲለዩን ነው። and I think ውስጤ ጸጸት ትንሽ ተሰማኝ። ምን አለበት ብደውልለት፣ ምን አለበት ባገኘው፣ ምን አለበት በሆነ አጋጣሚ አያችሁ ሰዎች ስንባል ሰልፊሽ ነው፣ ኬርለስ ምንም ግድ የለንም ለሌላ ሰው። ታውቃላችሁ ወደን እኮ አይደለም because እኛም ህይወት እየኖርናት ነው። ሁላችንም እየኖርን ነው ህይወት የየራሳችን እና እኔ ምንም ማለት አልችልም። ማለት የምችለው ለነፃነት ወርቅነህ ቤተሰቦች መጽናናትን እመኛለሁ። ስሜቱ ምን እንደሆነ ሊገባኝ አይችልም፣ ግን መጽናናትን እመኛለሁ። ብርታቱን ይስጣችሁ፣ ጥንካሬውን ይስጣችሁ። እግዚአብሔር ራሱ ከጎናችሁ ይቁም። ወደ ተሻለ ቦታ ነው የሄደው። ነፃነት ወርቅነህ ለብዙ ሰዎች ፈገግታ ምክንያት የሆነ ሰው ነው። የብዙ ሰዎች የሳቅ ምንጭ ነው። አሞት እያለ ማስታወሳለሁ እየሰራ ነበር እና ጠንካራ ታታሪ ሰው ነበር። ካለፈው በኋላ እንደዚህ ብዬ መናገሬ ትንሽ ይደብረኛል፣ ግን ሰው መሆን ምንም ማድረግ አንችልም። ሁላችንም በየራሳችን ህይወት ተቀመጥን። ለአድናቂዎቹ መጽናናትን እመኛለሁ፣ ጥንካሬን እመኛለሁ። ነፃነት ወርቅነህ ያወቅኩት እኔ በኤፍቢአይ ፊልሙ ነው። በጣም ያስቀኝ ነበረ። በየቀኑ ፊልሙ አየው ነበር ልጅ እያለሁ። በጣም አማርኛ ፊልም ወድ ነበር እና ትልቅ ሰው ነው እና ሁላችንም ከዚህ መውሰድ ያለብን ትምህርት ምንድነው? በጣም ብዙ አንጋፋ አርቲስቶች አሉ፣ አክተሮች አሉ፣ ሰዓሊዎች አሉ፣ ለዚች ሀገር ትልቅ ውለታ የዋሉ ሰዎች አሉ፣ በህዝብ ዘንድ ፍቅር ያተረፉ ታላላቅ አንጋፋ ሰዎች አሉ። አሁን እኛ መማር ያለብን እነዚህ ሰዎች ከኛ ሲነጠሉ ሲለዩ ሳይሆን እነሱን እያስታወስን ማመስገን ያለብን አይ ቲንክ በህይወት እያሉ ማመስገን ይኖርብናል ብዬ አስባለሁና እወዳለሁ። ነፃነት ወርቅነህ ይቅርታ አድርግልኝ፣ ቀድሜ ስላላስታወስኩ ይቅርታ አድርግልኝ። እወዳለሁ።